ሰዎች የሚያዩት ሐሳቡን ብቻ ነው። ነገር ግን ከጀርባው የነበረውን ውጣ ውረድ የበዛበትን ጉዞ አያዩትም። ይህ ፕሮጀክት የተጀመረው ዝም ብሎ የሰውን ትኩረት ለመሳብ ሳይሆን በገጠራማው የኢትዮጵያ አካባቢዎች ውስጥ ያለውን እውነተኛውን የገጠሩን ማህበረሰብ የትራንስፖርት ችግር ስለተረዳንና በውስጡም ስላለፍን ነው። የገጠሩ ማህበረሰብ በየዕለቱ ከባድና ውጣ ውረድ ያለው የኑሮ ትግል ውስጥ እየተጋፈጠ ይገኛል። ይህ የሚሆነው እቃዎችን ለማጓጓዝና የተለያዩ መሰረታዊ ፍላጎቶችን ለማሟላት ሲል ነው። እንግዲህ ይህ እውነታ ነው ወደዚህ ፕሮጀክት ቀረጻና እንቅስቃሴ እንድንገባ ያስገደደን። ከጥንስሱ ፕሮጀክቱ ሲጀመር በምርምር ቀጥሎ በንድፍ ስራ ቀስ በቀስም የሞዴል ምርመራ ግንባታዎችን በመስራት አሁን ወዳለበት ኢትዮ ኬብል ዌይ ሲስተም አድጓል። ይህ ፕሮጀክት ብቻ አይደለም፣ ነገር ግን ኃላፊነትንም እንደመወጣት የሚቆጠር ነው። በኢትዮጵያ የወደፊት እድገት የምታምኑ ከሆነ እኛ የጀመርነውን ጉዞ ተቀላቀሉን፣ አግዙን፣ ተከተሉን። ይህንን ቪዲዮ ላልደረሰው ሁሉ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ።